ማንዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራ እኔ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግር ብቻ ታገባለ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባርናም ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከሰላም ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት እንዴት ነው ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆንክ ቡድን አድክም ዘንበል አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት አረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው ነገ በተስፋ ነው ይሰጡሽ ሌላ ምንም ነገር አሰጡሽ በተስፋ ነገ ተቋጥራለሽ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ ክሪስታል ፓላስ ይለጥፍሻል አሁን ማክሰኞ ወይሮ ስትጮጁ ማለት ይለጥፍሻል የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲ በድጋሜ ለዋንጫው ፉክክር ነፍስ የዘራበትን ውጤት ኢታር ስቴዲየም ላይ አስመዝግበዋል። የመጀመሪያው አጋማሽ ያለ ጎል የተጠናቀቀው ሁለት ቡድኖች ጨዋታ ሁለተኛው አጋማሽ ላይ ሲቲ ጎል አዝንበዋል። ጀርሚን ዶኩ በአስደናቂ ሁኔታ ከማዘን ተቀባብሎ የመጣውን ኳስ በግሩም ሁኔታ ምረው ላይ በማሳረፍ ቀዳሚነቱን ያስቆጠረ ሲሆን ሃላንድ የተነካካችውም ለከስከስ ያለች ጎል በማስቆጠር ሁለተኛ ጎል አረገ። ተቀይሮ የገባው ኦማር ማራሙሽ ደግሞ ከሃላንድ የተቀበለውን ኳስ ምረው ላይ ማስቆጠር ችሏል። ሃላንድ የኮከብ ጎል አግቢነቱን አጠናክሮ የቀጠረበትና የውድድር ዓመቱን 26ኛ ጎል ያስቆጠረበት ምሽት ሲሆን ማንቸስተር ሲቲ 3 ጎልና 3 ነጥብ በመያዝ ከአርሰናል ጋር የነበረውን ልዩነት አጥቧል። በ2 ነጥብና በአንድ ጎል ብቻ አጠቦለታል እና ነገ አርሰናል ከዌስትሃም በሚያደርጉት ጨዋታ ላይ አቻ ወይም ሽንፈት አርሰናል የሚያስተናግድ ከሆነ በቀጣይ ጨዋታ ሲቲ እንደገና ወደ መሪነት መምጣት የሚችልበትን እድል መፍጠር የሚችልበት አጋጣሚ ይኖራል። አርሰናል የሞሽረት ትግል ለማድረግ ለነገው ጨዋታ መዘጋጀት እንዲኖርበት የዚህ ጨዋታ ውጤት ያስገድደዋል ማለት ነው። የጋርዲዮላ ሰራዊት በጣም አስገራሚ እንቅስቃሴ ያሳየ እና ግሩም እንቅስቃሴ አድርጎ ነው ጨዋታውን ማሸነፍ የቻለው። በተለይ የፕሪሚየር ሊግ ዋንጫ ፉክክር ወደ ጎል ልዩነት መምጣት የሚችል ከሆነ ከዚህ በኋላ በርግጥ ነጥቡ ወደዛ ለማምጣት ይከብዳል፣ ግን ወደ ጎል ልዩነት ይመጣ ከሆነ ሲቲ አድቫንቴጅ የሚወስድ ይመስላል። ምክንያቱም የአጥቂዎቹ ጎል የማስቆጠር ሂደታቸው ጥሩ ሆኖ ተመልክተናቸዋል። በዛሬው ጨዋታ ላይ የነገውን ጨዋታ በጉጉት እንድንጠብቅ ያደረገ ምርጥ ውጤት ነው የተመዘገበው። ማንቸስተር ሲቲ ብሬንፎርድን 3-0 አሸንፈውታል። ፔፕ ጋርዲዮላ ከጨዋታው በኋላ በሰጡት አስተያየት የአለፈው ሳምንት ውጤት እንዲቆጨን የሚያደርግ አስገራሚ ድንቅ ጨዋታ ነው ያሳየነው የሚል አስተያየታቸውን የሰጡበት ሂደት አለ። ጨዋታው እንግዲህ በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። አሁንስ የዋንጫው ጉዳይ ምን ትላላችሁ? ሲቲ እንደገና ነፍስ ዘርቷል። ምን ይከሰታል? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታስዲ ስፖርት ነው። መልካም ጊዜ። ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያርቅ ሲል አገባ። አትሊስት 2-0 ነበር። ገብቷችኋል? 3-0 ለምን ይሆናል? ለምን 3-0 ይሆናል? አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ የተላካችሁት? ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉም መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም። አንተማ ሲጀመር አታገባም። በእናትህ ሲያስጠል። ጄሬሚ ዶኩ ምን አይነት ጎል ያስቆጠርከው! ዛሬም በድጋሚ ማንቸስተር ሲቲን መታደግ የቻለች እጅግ ወሳኝ የመክፈቻ ጎል ማስቆጠር ችሏል። በጨዋታው ላይ ማን ኦፍ ዘ ማች የሚያሰኝ ፐርፎርማንስን ማሳየት ችሏል። ከጨዋታ በተለይ ማንቸስተር ሲቲ በተቸገረባቸው ባለፉት 2 ጨዋታዎች እጅግ አስደናቂ ምርጥ ብቃቱን እያሳየን ይገኛል። ዛሬ ያስቆጠረው ጎል ደግሞ እጅግ የሚገርም ምን አይነት ጥቅለላ ነው ያስመለከተን! ጄሬሚ ዶኩ መክፈቻውን ጎል 60ኛው ደቂቃ ላይ ባስቆጠረበት ጨዋታ ማንቸስተር ሲቲ ተጨማሪ ጎሎችን
በሃላንድና በማርሙሽ አማካኝነት አስቆጥሮ ከመሪው አርሰናል ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ምንም እንኳን በኤቨርተኑ ጨዋታ ነጥብ ተጋርቶ ለመውጣት ቢገደድም በዛሬው ጨዋታ ላይ ግን በተለይ ከረፍት በኋላ 3 ጎሎችን አዝንቦ እንግዲህ አሁንም የዋንጫው ፉክክር ላይ አለውበት እያለ ይገኛል። ስለ ጄሬሚ ዶኩ ወቅታዊ ብቃት ግን ምን ትላላችሁ? ስለ ማንቸስተር ሲቲ ድልስ የተሰማችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማንቸስተር ሲቲዎች ለመድፈኞቹ አርሰናሎች እየመጣን ነው የሚል መልእክት አስተላልፈዋል። ፈታኙን የኬት አንድሪውስን ብሬንትፎርድ በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳቸው ኢታድ ያስተናገዱት የፔፕ ጋርዲዮላ ማንቸስተር ሲቲዎች 3-0 በሆነ ውጤት በማሸነፍ ነው ከመድፈኞቹ አርሰናሎች ጋር ያላቸውን የነጥብ ልዩነት ወደ 2 በማጥበብ 74 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻሉት። በዚሁም እንግዲህ የጎል ልዩነቱን በመቀነስ ከ4 ወደ 1 ማጥበብ ችለዋል። አርሰናል በጎል ልዩነቱ 41 ንጹህ ጎሎች የያዘ ሲሆን ማንቸስተር ሲቲ 40 ንጹህ ጎሎችን ይዟል ማለት ነው። መድፈኞቹ አርሰናሎች መሪነታቸውን አጠናክረው ለመቀጠል ነገ ላለመውረድ እየታገለ የሚገኘውን ዌስትሃም የግድ ማሸነፍ ይጠበቅባቸዋል። አለዛ አጣብቂኝ ውስጥ ይገባሉ ማለት ይቻላል። በዚህ ጨዋታ ላይ ለማንቸስተር ሲቲዎች ጎሎችን ማስቆጠር የቻሉ 60ኛው ደቂቃ ላይ ጄሬሚ ዶኩ፣ 75ኛው ደቂቃ ላይ ኤርሊንግ ሃላንድ፣ 93ኛው ደቂቃ ላይ ኦማር ማርሙሽ ነበሩ። ማንቸስተር ሲቲዎች ፈርስት ሃፍ ቶታሊ ጌሙን ዶሚኔት አድርገውት ነበር። ብሬንትፎርዶች ሙሉ በሙሉ ፎከስ አድርገው የነበረው መከላከሉ ላይ ነበረ። ታዲያም ጎል ሳይቆጠርባቸው ነበር የመጀመሪያው አጋማሽ የተጠናቀቀው። ድንቅ መከላከልን ነበር ያሳዩን። ሰከንድ ሃፍ ታዲያ ብሬንትፎርዶች ጫና ፈጥሮ ለመጫወት ሞክረው ነበር። ነገር ግን ጄሬሚ ዶኩ 60ኛው ደቂቃ ላይ ለማንቸስተር ሲቲ ጎል ካስቆጠረ በኋላ ሲቲዎች መረጋጋት ችለው እንግዲህ ውጤቱን ወደ ራሳቸው በማምጣት ተጨማሪ ጎሎችን በማስቆጠር 3-0 ጨዋታውን መርታት ችለዋል ማለት ነው። ትልቅ የሚባል መልእክት ማስተላልፈዋል። ጄሬሚ ዶኩ ጋይስ ምን አይነት ፎርም ላይ ነው የሚገኘው? በብሬንትፎርድ በኩል ግን ኢጎር ቲያጎ በጣም አባካኝ የሆነ ተጫዋች እንደሆነ በተለያዩ ጨዋታዎች ላይ እያሳየን ይገኛል። ምንም እንኳን ሁለተኛ በፕሪሚየር ሊግ ቶፕ ስኮረር ቢሆንም ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛኔ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ። ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ፣ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩል 3 ተጫዋች ይቀንሳል፣ ስሙን ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ፣ በቃ አንተ ኦሬዲ ጎልደን ቡት በልተዋል፣ አለቀ። አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በ1 ነጥብ አጠበብ ነው። 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቼርኪን ማስወጣት ነው። እግዚአብሔርን አይመቷም ልጁ። ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራም። ምንም ይሰራል አይቻልም። አተንችናለን ወይ እኔ ቃል የለኝም። አሁን አርሰናልና ማንቸስተር ሲቲ እኩል ጨዋታ አድርገው አርሰናል ፕሪሚየር ሊጉን በ2 ነጥብና በ1 ጎል ልዩነት ይመራል። ይህንንም ያደረገው ደግሞ ዛሬ ማንቸስተር ሲቲ ያሳካው እጅግ በጣም ወሳኝ 3 ነጥብ ነው ማለት ነው። ማንቸስተር ሲቲ ዛሬ እንግዲህ ብሬንትፎርድን በሜዳው አስተናግዶ 3-0 ማሸነፍ ችሏል። ዶኩ፣ ኤርሊንግ ብራውት ሃላንድና ኦማር ማርሙሽ የግቦቹ ባለቤቶች ናቸው። በዚህም እንግዲህ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 አጥብበዋል። እንደዚሁም ደግሞ ያላቸውን የግብ ልዩነትም ወደ 1 ማጥበብ ችለዋል ማለት ነው። በዚህም ነገ አርሰናል ከዌስትሃም ጋር የሚያደርገውን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ማንቸስተር ሲቲዎች ይህንን ጫና ይጠቀማሉ ወይስ አርሰናል ነገ ድል አድርጎ ጫናውን ከራሱ ላይ ያነሳል የሚለው በጉጉት የሚጠበቅ ሲሆን አሁንም የፕሪሚየር ሊጉ ፉክክር ተጧጥፎ ቀጥሏል ማለት ነው። አርሰናል ወይስ ማንቸስተር ሲቲ ማን ያሳካዋል የሚለው በጉጉት የሚጠበቅ ሆኗል ማለት ነው።